የጉድ ሀገር ጉድ እኮ ነው። በጣም የሚገርም አብርሽ ለሄርሜላ ቀለበት አደረገለት በዛሬው እለት ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይዛልኝ። ቪዲዮን ላይክ አድርጉ፣ ሼር አድርጉልኝ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ወደ ቻናል ተቀላቀሉ ብላችኋለሁ። ሁላችንም አመሰግናለሁ። እጋ የባለ ትዳሮች ነገር በጣም የሚያስጠላ በቃ ከባህላችን ውጪ የሆነ ነገር አሁን ዩቱበሮች ያመጡት ነገር ማለት ነው። በጣም የሚያስጠላ ትዳር ከያዙ በኋላ ወንዶች ወደ ሌላ ሴቶች እየሮጡ ያላገቡ ሴቶች ደግሞ ያገቡ ወንዶች ላይ እየተንጠለጠሉ እናቶች ልጆች የወለዱት ልጆችን አላባት እንዲያሳድጉ እያደረጉ ይገኛሉ ማለት ነው። በጣም የሚያሳፍሩ አሳፋሪ ሴቶች አሉ አንዳንዶች፣ እና ሁሉም ሳይሆን አሉ አንዳንዶች ማለት ነው። ስርዓት የሌላቸው ሰው ምን ይለኛል የማይሉ ብዙ ሴቶች አሉና እና ሁሉም አይደሉም። እንግዲህ እንዳያችሁት ሄርሜላ መጣች፣ ክፍተቱን አግኝታ ወደ ትዳራቸው ገባች። ይሄው አሁን ይሄን ያህል ላይ ደረሱ ማለት ነው። በጣም ያሳዝናል። ሩታ ግን አልቆረጠችም። መቁረጥ አለበት በቃ። እንዴ አንድ ሰው እምቢ ካለ አልፈልግሽም፣ አንቺ ጋር መሆን አልፈልግም ካለ መተው አለበት በቃ። እሷ ግን እስካሁን አልቆረጠችም፣ ደስታውን አልተቀበለችም ማለት ነው። ያ ደስታ ሽማግሌም ለመላክ ሞክረዋል፣ ግን እሷ አልተቀበለችም። ለምን ከአብርሃም አልቆረጠችም? ልቧ አልቆረጠም ማለት ነውና ስለዚህ ዛሬ እንግዲህ እንዳያችሁት ቀለበት ያረገለት ነው ለሄርሜላ ማለት ነው። እህቱም እንግዲህ የሱ እህት ቡዜ አይታችሁታል፣ ሩታን እንዴት እንደምታረጋት ባለፈው ማለት ነው። ተጣልተው ነው የተለያዩት። አሁን እንግዲህ በሷ ንዴት ቤት ድረስ ጠርታ እንደዚህ ሚሳ ግብዣ ምናምን አድርጋላችኋለች ማለት ነው። እና ያ በጣም እውነት በጣም ያሳፍራል፣ በጣም ማለት ነው የሚያስጠላ ነገር ነው። ሩታም ያው በፊት ቾክላ ነው ወደ ፍቼ የገባችው። ከገባች በኋላ ደግሞ ማውጫ ነው እንትን ያላት ማለት ነው። እና ሆኖም አልቆረጠችም። አሁንም እሷ አልቆረጠችም። እንግዲህ ዛሬ ቀለበቱን ማረጉን ስታይ እንግዲህ የምትቆርጥ ይሆናል ማለት ነው። አንድ ሰው ካልወደዳት ደግሞ በቃ መተው ነው ያለበት። ስለዚህ ሰው በግድ ከሰው ጋር መኖር አይቻልም አይደል? እንደ ያለ ፍላጎት ሰው ጋር መኖር አይቻልም እና ግድ አብረን እንኖር ማለት አይቻልም። ስለዚህ ሩታም ካሁን በኋላ ቁርጧን አውቃ የደስታን ጥያቄ ፍቅር ጥያቄ ሽምግልና ትቀበላለች ማለት ነው። እነ ሄርሜላ እህቶቹ ቤተሰቦቹ እህቷ እንግዲህ በጣም እየተቆጣች ነበረ። አሁንስ ምን ትላለች? ሽማግሌስ ይቀበላሉ ወይ? በጣም የሚያስጠላው ነው መናገር። በጣም በአሁን ጊዜ በቃ በአሁን ሰዓት ትዳር ይዞ በስርዓት የሚቀመጥ የለም። እንደው በዚህ አመት ውስጥ ማለት ነው ያበደ ትዳር ነው ገብቶ የሚፈቱት። በጣም የሚያሳፍረው እና ኤፍሬምም እንዳያችሁት ነው። እነ ህያብ እንዴት ምን ላይ እንዳላቸው ሁላችሁም ታውቃላችሁና በጣም የሚያሳፍር እውነት ነው መናገር። እንደው ፈጣሪ ልብ ስጣቸው። ትዳር ከያዛችሁ በኋላ እንደው እውነት ትዳር ያልያዛችሁ ማለት ነው ትዳራችሁን ስትይዙ እውነት በስርዓት ትዳራችሁን ይዛችሁ ኑሩ። ፈጣሪ እንግዲህ ልብ ያለው ወንድ ይስጣችሁ። እውነት በጣም ነው የሚደብረው፣ በጣም ማለት ነው። እና በጣም ያሳፍራል።
ያው የሩታን መጨረሻ ደግሞ እናያለን። ትቀበላለች እንግዲህ ያው ለሁሉም ለበጎ ነው። ለበጎ ሆነ። እንደዚህ አይነት ወንድ ደግሞ እውነት አይዘዝባችሁ። እውነት የልጅ እናትን ትተው ከልጅ እናት ቶሎ ቆርጦ ወደ ሌላ ሴት እንደዚህ ምሮጥ ወንድ እውነት በጣም ነው የሚያሳፍረው ማለት ነው። እና እንግዲህ ፈጣሪ ልብ ይስጣቸው እላለሁ። ሌላ ምን ይባላል? ሁላችሁም እንግዲህ ብዙዎቹ ለኤርሜላ ያግዛሉ፣ ብዙዎቹ ለሩታ ያግዛሉ። አቤት አቤት እንደው ተቃራኒ ሆነ ሁሉም ማለት ነው። እና በጣም ነው እውነት አንዳንዴ ያስቃሉ፣ አንዳንዴ ደግሞ በቃ በጣም ነው የሚያስጠላ በጣም ማለት ነው። እና ገና የሚያድጉ ልጆች ምንድነው የሚማሩት? ምንድነው እያዩ የሚያድጉት ነው? በአሁን ጊዜ ትልቅ ትንሽ ነው ሚዲያ አይቶ የሚያድግ አይታችሁታል። ልጆች አፍ ሳያወጡ ነው ማየት ቲቪ ስልክ አይተው የሚያድጉት። ስለዚህ ምን አይተው ነው የሚያድጉት? በጣም ነው የሚያሳፍረው። እና እንግዲህ ይህን ይመስላል። ሁላችሁም በየላችሁበት ሰላማችሁ ይዛልኝ። ቪዲዮዬን ከወደዳችሁ ላይክ አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አበረታቱኝ። ሁላችሁንም አመሰግናለሁ። በሌላ ቪዲዮ እስክንገናኝ ደግሞ ቸር ያቆየ